ባለስልጣኑ መስሪያ ቤት የገነባውን ባለስልጣኑ መስሪያ ቤት ሲንደው አሌክስ አብርሃም። ይሄ እንግዲህ የተጻፈው መቼ ነው በሉኝ? በ2006 እኛ ሰፈር የኢትዮጵያ መንገዶች ባለስልጣን የሰራው አዲስና ዘመናዊ የመኪና መንገድ ከተመረቀ መንፈቅ ሳይሞላው የኢትዮጵያ መብራት ኃይል ባለስልጣን መስሪያ ቤት እየቆፈረ ዳርዳሩን እንዳልነበር አደረገው ይላል። በ2006 የሆነ ነው። አሁን ላለው ትምህርት እንዲሆን ነው እኛም የምናቀርበው። ድርጊቱ ለማንም ኢትዮጵያዊ የሚያሳዝንና ግራ የሚያጋባ ቢሆንም ገንቢውም አፍራሹም ለመገንባትና ለማፍረሳቸው በቂ ምክንያት አለ ይላሉ። መንገዱን የቆፈርነው የኤሌክትሪክ መስመሮቹ ከመንገዱ ስር ስለተዘረጉና ሲበላሹ ለመጠገን ከመቆፈር ሌላ አማራጭ ስላልነበረን ነው የሚሉት የመብራት ኃይል ሠራተኞች በተመሳሳይ ሁኔታ ዶማና ካፋቸውን ይዘው የዘመቱበትን መንገድ ቆፋፍረው የተባለውን ብልሽት ላያገኙት የሚችሉበት አጋጣሚም ይኖራል። በሌላ በኩል ደግሞ መብራት ኃይል ለሕዝቡ ጥቅም በየመንገዱ ዳር የኤሌክትሪክ ምሰሶ ሚሊየን ብሮች አፍስሶ የተከላቸውን ምሰሶች ለመንገድ ሥራ በሚል እንደ ሙጄሌ ከሥራቸው እየፈነቀለ የሚጥለው የኢትዮጵያ መንገዶች ባለሥልጣን ለሚመጣው ልማት ጥፋቱን ይዘራል። አፍርሶ መገንባት የልማት ባህሪ ቢሆንም በቋንቋ አለመግባባት የሚባክነው የሕዝብና የሀገር ሀብት ግን ያሳዝናል። እነዚህን ሁለት ባለሥልጣን መስሪያ ቤቶች በአንድ ላይ ለመስራት ለመመካከር፣ አብሮ ችግርን ለማቃለል፣ ኪሳራን ለመቀነስ ኮሚቴ እንደተቋቋመ በተለያዩ መገናኛ ብዙሃን ብንሰማም ውሃ ቅዳ ውሃ መልስ የማፍረስ መገንባት ሥራው ግን ዛሬም አልበረደም። እንግዲህ የኢትዮጵያ ምድር ባቡርን ስንጨምረው እነዚህ ሦስት መስሪያ ቤቶች ለነገሩ ሦስት አይደሉም፣ ቴሌን እንደ አልፈነ ነው እንጂ 4 መሆን ይችላሉ። ሀገራችን ላይ በግልጽ የሚታይ ለውጥ ለማምጣት ርብርብ ላይ ቢሆኑም ቋንቋቸው ግን ስለምን የባቢሎን ቋንቋ እንደሆነ ይገርመኛል። ለነገሩ መስሪያ ቤቶቹ ራስ የሚያዞር ኃላፊነት፣ ፋታ የማይሰጥ የሕዝብ ጥያቄ መመለስ የቀን ተቀን ሥራቸው ነው። ቢሆንም ምን አለ ከመቆፈር መነጋገር፣ ከመገንባትም መግባባት ቢያስቀድሙና እኛንም ከምሬት ሀብታችንንም ከጥፋት ቢታደጉ። ደግሞ እኮ ሁለቱም መስሪያ ቤቶች ሁልጊዜ በሙያው የተካኑና የሚሰሩትን ጠንቅቄ የሚያውቁ ባለሙያዎች አሉን ነው የሚሉት። በእርግጥ ይህ ተገቢም አስፈላጊም ነው። ግን ክፍተቱ የት ላይ ተፈጠረ? ይህ ሁኔታ እንደ ግብርና ባለሙያዎች ገጠመኝን አስታወሰኝ። ስልጠና ላይ የሰማኋት እውነተኛ ምሳሌ ናት። በአንድ የገጠር ቀበሌ ውስጥ ድፍን ወረዳውን ደን እናልብሰው ብለው የተነሱ የግብርና ባለሙያዎች ሕዝቡን ስለ ደን ጥቅም አስተማሩ፣ መከሩ፣ ዘከሩና ወደ ሥልጣን አስገቡት። ችግኝ እንዴት እንደሚተከልም በደንብ አስተማሩት። የሰለጠነው ነዋሪ ተራራ የለሜዳ በአንዴ በችግኝ አለበሰው። ግን አንዱም አልጸደቀም። ዓመት ተጠብቆ ለአካባቢው ነዋሪ ከመጀመሪያው የተሻለ ሥልጠና ተሰጠና እንደገና ችግኙ በዘመቻ ተተከለ። አሁንም ሁሉም ደረቀ። አንድ ባለሙያ ታዲያ ነዋሪዎቹ ሥልጠናው እንዳልገባቸው ስለተረዳ ወደ መንደርተኛው ለ3 ከፍሎ የችግኝ አተካከልን በተናጠል በማሰልጠን በጋራ ወደ ሥራ እንዲገቡ ቢደረግ ውጤታማ መሆን እንደሚችሉ አሰበ። እናም አንዱን ቡድን ለችግኝ መትከያ የሚሆን ጉድጓድ አቆፋፈር ብቻ ሰለጠነ። ይሄ ቡድን ጉድጓዶቹን ቆፍሮ ወደ ቤቱ መሄድ ነው ሥራው። ሁለተኛው ቡድን ደግሞ ችግኙ የተቆፈረበትን ጉድጓድ ውስጥ ስሩ ሳይታጠፍ በትክክል ማስቀመጥ እንዲሰለጥን ተደረገ። በቃ ጉድጓድ ውስጥ ችግኙን አስቀምጦ ወደ ቤቱ። ሦስተኛው ቡድን በተቆፈረው ጉድጓድ ውስጥ አፈር መልሶና በደንብ አፈር አስታቅፎ መሄድ ሥራው ነበርና ይህንኑ ሰለጠነ። አሁን አርሶ አደሮቹ ገባቸው፣ ወደ ሥራ ገቡ። ቆፋሪዎቹ በሰለጠኑት መሠረት በትክክል በሺህ የሚቆጠሩ ጉድጓዶችን ቆፍረው አዘጋጁ። ይህን የተመለከቱት አሰልጣኞች ተደስተው ሻይ ቡና ሲሉ ከአካባቢው ዞር አሉ። ቆይተው ሲመለሱ ግን የጠበቃቸውን ነገር ማመን አልቻሉ። አንድም ችግኝ ሳይተከል ሁሉም ጉድጓዶች ተደፍነውና አፋቸው ላይ አፈር ተቆልሎ በግፍ የሞቱ የድሃ ሕዝቦች መቃብር መስለው ጠበቋቸው። አርሶ አደሮቹን ሰብስበው ጉዳዩ የሚጠይቁ ሰልጣኞቹ ፈጽሞ እንዳልተሳሳቱና እያንዳንዷን ነገር እንዳሰለጠኗቸው ማድረጋቸውን ገለጹ። ጉዳዩ ወዲህ ነበር። በተያዘላቸው ሰዓት መሠረት ቆፋሪዎቹ ጉድጓዶቹን ቆፍረው አዘጋጁ። ይሁንና ችግኙን ጉድጓድ ውስጥ የሚያስቀምጡት ቡድን መንደራቸው ውስጥ ሰው ሞቶ አልመጡም። በተቀጠረው ሰዓት አፈር ወደ ጉድጓድ የሚመልሰው ቡድን በሰዓቱ ሲደርስ በሰለጠነው መሠረት ወደ ባዶቹ ጉድጓዶች አፈሩን መልሶ እጁን እያራገፈ ወደ ቤቱ። ችግኝ እንጅሩ በአገራችን የልማት እንቅስቃሴ ላይ እንደኔ የባለሙያ ጥረት ሳይሆን መሀል ላይ በራሱ ጉዳይ፣ በራሱ ጥቅም፣ በራሱ ችሎታ ማነስ የሥራዎችን ወሳኝ ነገር ይዞ የሚሰወር አካል ያለም ይመስለኛል። ውሃ ቅዳ ውሃ መልስ የሆነብን ነገርም መነሻው ቢመረመር በደፈናው የመስሪያ ቤቱን ሠራተኞች ከማማረር ይልቅ
የችግሩ ምንጭ ሆነው ችግር ፈጣሪ ባስቀመጡበት አለመገኘቱ አንድ ችግር መሆኑን የምንረዳ ይመስለኛል። ይህችን ውሃ ቀደ ውሃ መልስ ደግሞ ፖለቲካችንም ጥርሷን ሸርፋባታለች። አንዱ የገነባውን እንደ ጠላት ገንዘብ ሌላኛው ይንድ፣ ከዛስ ከሃ ያስጀምረናል። በእያንዳንዱ መስሪያ ቤት ብንሄድ ከአሰራሩ ሲስተም ይልቅ ግለሰቦች ችሎታ ላይ ጥገኛ የሆነው የአሰራር ባህላችንም አንድ ኃላፊ በለቀቀው ቁጥር አፈር ልሶ ሲነሳ ማየት የተለመደ ነው። ምን ይሄ ብቻ፣ በሰብአዊና ዲሞክራሲያዊ መብት አጠባበቅና በሌሎችም አያሌ ጉዳዮች መሐለኛውን በእውቀት ማነስም ይሁን በክፋት ስንነደው አንኳሩ ጉዳይ ድራሹ ጠፍቶ ቆፋሪና የተቆፈረውን ደፋኝ ዳርና ዳር ቆመው ኪሳራ መወራወር፣ ውሃ ቀዳ ውሃ መልስ ሩጫን ማሳመር ብቻ ይቀራል። ዳር ዳሩን ስንሄድ የለም። የፈለገ ባለሙያ ብናሰለጥን፣ ያለንን ሁሉ ሀብት ለልማት ብናፈስ፣ ለአንዲት አገር ለአንድ ዓላማ እንደምንሠራ የሁላችንም ሥራ ድምር ውጤት አገርን እንደሚያቆም ከማቆምም እንደሚያራምድ አምነን በአንድ መንፈስ ካልተራመድን አንዱ ባለሥልጣን መስሪያ ቤት በሥልጣኑ ቆፋሪ፣ ሌላው ገንቢ እየሆንን እንቀጥላለን። ውጤት ግን አይኖረንም። እርስ በርሳችን እየተቀዋወምን እንዴት እንጸናለን? መጀመሪያ የጋራ ቋንቋ ይኖረን፣ ከዚያ በጋራ ቋንቋችን እንነጋገር። የጋራ ግብ ላይ የማንደርስበት ምክንያት ምን ሊሆን ይችላል? አለበለዚያ ግን ልማትና እድገት ሁለት ቤት እንደለመደ ባለጌ ልጅ አንዱ አጠንክሮ ሲይዘው በአንዱ በኩል እየሰነፈ ለነገ ያልነው ዝግባ ለትውልድ ያቀርነው ዋርካ ገና ከጅማሬው ውሃ መውቀጥ አይነት ልፋት ሆኖ ወቃጩንም ተወቃጩንም እንዳያማረር መላ ልንለ ይገባል።